ተዋህዶ ቤተክርስቲያን 9 አበይት በዓላት አሏት። 9 ከ9ኙ 8ቱ ቀጥታ ከኢየሱስ ክርስቶስ ጋር የተያዙ ናቸው። ምንድናቸው? ብስራት ማለት አኑንሴሽን የሚባለው ቅዱስ ገብርኤል መጥቶ ለቅድስት ማርያም ያበሰረበት ቀን ይከበራል። አንድ በይ የኢየሱስ ክርስቶስ ልደት ይከበራል። የኢየሱስ ክርስቶስ ጥምቀት ይከበራል። ጌታ ክብሩን የገለጠበት በዓል ደብረ ታቦር ተብሎ ይከበራል። ማውንት ኦፍ ትራንስፊግሬሽን ላይ አልተገለጠም፣ ክብሩ አልተገለጠም፣ እሱ ይከበራል። ሆሳዕና ይከበራል። ጌታ ወደ ኢየሩሳሌም ሲገባ ተነጥፎ ሆሳዕና ይከበራል። ስቅለት ይከበራል። ጌታ የተሰቀለበት ኢየሱስ ክርስቶስ የተሰቀለበት ጌታ ኢየሱስ የተሰቀለበት። ትንሣኤ ይከበራል። ኢየሱስ ክርስቶስ ከሞት የተነሳበት። እርገት ይከበራል። ኢየሱስ ክርስቶስ ያረገበት ቀን ይከበራል። 8ቱ ከ9 አበይት በዓላት መካከል 8ቱ በቀጥታ ከኢየሱስ ክርስቶስ ጋር የተያዙ ነው። 9ኛው መሰለሽ ፔንቴኮስት መንፈስ ቅዱስ የወረደበት ጰራቅሊጦስ